ሰው ሆኖ የማይቀየር የለም። እኔ እስከዛሬ በጠበቅኳት ቦታ ያላጣኋት ፀሐይን ብቻ ነው። እሷም አንድ ቀን በምስራቅ እየጠበቅናት በምዕራብ መውጣቷ አይቀርም። ስለዚህ ከሰዎች ምንም አንጠብቅም። ያለ ምክንያት የሚወደን አላህ ብቻ ነው። ጊዜ ከልክለነው ሕይወት የሚሰጠን፣ እምነት ከልክለነው እድል የሚሰጠን፣ ልባችንን ዘግተን ፍቅር የሚሰጠን፣ እያመጽነው የሚወደን፣ እየራቅነው የሚቀርበን፣ እየረሳነው የሚያስታውሰን፣ ያለ ምክንያት የሚወደን አላህ ብቻ ነው። አሁን ምን እንደተረዳው ታውቃላችሁ? በዙሪያችን እያጨበጨቡ እየሳቁልን እያቀፉን መውደቂያችንን የሚጠብቁ ሰዎች አሉ። ልክ የወደቅን ቀን ያጨበጨቡልን ጣቶች እኛ ላይ ይቀሰራሉ። የሳቁልን ጥርሶች እኛ ላይ ይነክሳሉ። ያቀፉን እጆች እኛን ለማነቅ ይረባረባሉ። የትናንትናውም ቀን አለፈ አያልፍም እንዴ ስንለው የነበረው ቀን አልፎ ምን ነው ባላለፈ የምንለው ቀን መጣ። እያለቀስን እየሳቅን እየወደቅን እየተነሳን ዛሬ ላይ ደርሰናል። በዚህ መሃል ግን የተማርነው ትልቁ ነገር ሁል ጊዜ መሽቶ ሲነጋ አዲስ ነገር ይፈጠራል። እኛ ከሀብታሞች አይደለንም፣ ከድሆችም አይደለንም። ነገር ግን አላህ በሰጣቸው ነገር ተደስተው አልሐምዱሊላህ ከሚሉት ነን። ለመኖር እንድጓጓ የሚያደርገኝ ብቸኛው ነገር የሷ ፈገግ ማለት ነው። ዓለም እንደ እናቴ ብቻ ያታል። እኔ ግን ዓለም ያለሷ አይታየኝም። ሁሉም ነገር ደህና እንደሆነ የሚሰማኝ እሷ ደህና ስትሆን ነው። ዓለምን ውብ ብዬ የምጠራበት ብቸኛው ምክንያት በውስጡ እሷን መያዙ ነው። ምንም ያህል ጥሩ ብትሆን አንዳንድ ሰዎች መጥፎ ነገርህ ብቻ ይታያቸዋል። ምክንያቱም አላህ አንዳንድ ጊዜ ጥሩ ነገሮችን ከመቀኞች አይን ይደብቃል።